ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንኳን ወደ ዛሬው ልዩ የዜና ፕሮግራማችን በሰላም መጣችሁ። መረጃውን በቅድሚያ ማስተዋወቅ እንጀምር። ዓለምን ያስደነገጠው የአፋሩ እሳተ ገሞራ ጉዞ ቻይና መድረሱንና በረራዎች እንደተሰረዙ የተገለጹ ነው። መረጃውን በዝርዝር ይዘነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለምን ያስደነገጠው ውሳኔ አሳለፉ። ይህም ከሶስተኛ ዓለም ሀገራት ለሚመጡ ስደተኞች የተመለከተ መሆኑ ተገልጿል። ጥንቅራችን የያዛቸው መረጃዎች አሉ። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቅድሚያ ብዙዎቻችን ኢትዮጵያና ቻይናን በንግድ ወይም በዲፕሎማሲ ግንኙነት እንዳላቸው እናውቃለን። በዚህ ሳምንት ግን ግንኙነቱ ፈጽሞ ባልታሰበና አስደንጋጭ በሆነ መንገድ ተፈጥሯል። መነሻውን ከምስራቅ አፍሪካ ኢትዮጵያ በተለይም ከኢትዮጵያ ዝቅተኛ ስፍራዎች አንዱ ከሆነው ከአፋር ክልል ያደረገው አንድ ግዙፍ የተፈጥሮ ክስተት ውቅያኖሶችንና አህጉራትን አቋርጦ እስያ መድረሱን ተሰምቷል። ከአፋር በረሃ የተነሳው ይህ የእሳተ ገሞራ ጭስ እና ጋዝ በሺዎች የሚቆጠሩ ኪሎሜትሮችን አቋርጦ ቻይና በመግባት የዓለምን ግዙፍ ኢኮኖሚ የአየር ትራፊክ እስከ ማቃወስ ደርሷል። በቅድሚያ በአፋር ክልል የሚገኘው እና የሚጨሰው ተራራ ወይም ኤርታሌ በመባል የሚታወቀው እሳተ ገሞራ በዓለም ላይ ካሉ እና ለረጅም ዓመታት ንቁ ከሆኑ ጥቂት እሳተ ገሞራዎች አንዱ ነው። ኤርታሌ በተለይ ላለፉት 10 ዓመታት ሳይቋረጥ የሚንቀጠቀጥ የላቫ ሐይቁ ይታወቃል። ሰሞኑን ግን ይህ እሳተ ገሞራ ከወትሮ በተለየ ሁኔታ ከፍተኛ መጠን ያለው ጋዝና ብናኝ ወደ አካባቢው አየር መልቀቅ ጀምሯል። ሳይንቲስቶች እንደገለጹት የተፈጠረው ፍንዳታ ከፍተኛ የሆነ የሰልፈር ዳይኦክሳይድ ጋዝን እና ጥቃቅን የአመድ ቅንጣቶችን ወደ ሰማይ ተፍቷል። ነገር ግን ነገሩ በዚህ ብቻ አላበቃም። በተለይም እንደዚህ አይነት እሳተ ገሞራዎች ሲፈነዱ ተጽዕኖአቸው በአካባቢው ማህበረሰብ ላይ ያነጣጠረ ይሆናል። የዚህኛው ክስተት ልዩነት ግን ብናኝ ወደ አየር ከተለቀቀ በኋላ በአካባቢው አየር ውስጥ በሚገኙ ፈጣን የነፋስ መንገዶች አማካኝነት ወደ ላይኛው የሰማይ አካል ወይም ስትራቶስፌር በመግባት ጉዞን ጀመሩ ነው። ይህ ግዙፍ የጋዝ ደመና የኢትዮጵያን ንብረት ተሻግሮ ሶማሊያን አልፎ ሰፊውን የህንድ ውቅያኖስን በማቋረጥ ነው ወደ እስያ አህጉር የተጠጋው። የሳተላይት መረጃዎቹ እንደሚያሳዩት ይህ ጭስ ደመና ህንድን በመክፈል በከፊል በመንካት በከፍተኛ ፍጥነት ወደ ምስራቅ እስያ አምርቷል። ይህ ጉዞ የሚያሳየን በአፋር በረሃ የሚፈጠር ለውጥ በሺዎች ኪሎሜትር ርቃ በምትገኝ ቻይና ላይ ተጽዕኖ መፍጠር እንደሚችል ነው። ነገሩ አሳሳቢ ሆነው ይህ ግዙፍ የደመና ቻይና የአየር ክልል ሲወር ነው። ዓለም አቀፍ የሜትሮሎጂ ተቋማትና የናሳ ሳተላይቶች በወጡት መረጃ መሰረት ከኢትዮጵያ የተነሳው የሰልፈር ዳይኦክሳይድ ክምችት በደቡብ እና በምስራቅ ቻይና ሰማይ ላይ ተንሰራፍቷል። ይህ ሁኔታ በቻይና የአቪዬሽን ኢንዱስትሪ ላይ ከፍተኛ ቀውስን የፈጠረው በተለይም ዓለም አቀፍ አውሮፕላን ማረፊያዎች በብዛት በሚገኙባቸው የሆንግ ኮንግ፣ የሻንጋይ እና የቤጂንግ መስመሮች ላይ ከፍተኛ የአየር ትራፊክ መስተጓጎል አጋጥሟል። ከኒው ዴሊ፣ ከዱባይ እና ከሌሎች የዓለም ክፍሎች ወደ ቻይና የሚበሩ አውሮፕላኖች በዚህ የብናኝ ደመና ምክንያት መንገዳቸውን ለመቀየር ወይም በረራቸውን ለመሰረዝ ተገደዋል። ምናልባትም አንዳንዶቻችሁ ጭስ ወይም ደመና አውሮፕላን እንዴት ያግዳል ብላችሁ ትጠይቁ ትችላላችሁ። ባለሙያዎች እንደሚናገሩት የእሳተ ገሞራ አመድ እና ጋዝ ለዘመናዊ ጄት ሞተሮች ቀንደኛ ጠላት ነው። አውሮፕላኖች የሚበሩበት ከፍተኛ ከፍታ ላይ የሚገኘው ይህ ብናኝ ሲሊካ የተባለው ንጥረ ነገር ሊኖር ይችላል። ይህ ንጥረ ነገር ወደ አውሮፕላኑ ሞተር ሲገባ በሞተሩ ከፍተኛ ሙቀት ምክንያት ይቀልጥና ልክ እንደ መስታወት ሞተሩ ውስጥ ይጣበቃል። ይህ ሞተር እንዲቃጠል ወይም ሙሉ በሙሉ ስራውን እንዲያቆም ሊያደርግ ይችላል። በተጨማሪም የሰልፈር ዳይኦክሳይድ ጋዝ የአውሮፕላን መስታወቶችና የውጭ አካል የመሸርሸር አቅም አለው። በዚህ ምክንያት አብራሪዎችና የአየር መንገድ ኩባንያዎች አደጋውን ለመቀነስ ሲሉ በሺዎች የሚቆጠሩ መንገደኞችን የያዙ በረራዎች ለመሰረዝ ተገደዋል። የቻይና ሲቪል አቪዬሽን ባለስልጣንም ጉዳዩን በቅርብ የተከታተለ ሲሆን አውሮፕላኖች በዚህ አደገኛ ቀጠና ውስጥ እንዳያልፉ ጥብቅ ማስጠንቀቂያ ተሰጥቷል። ይህ ከአፋር የተነሳው እንግዲህ በቻይና ብቻ የሚቆም አይመስልም። የአየር ንብረት ትንበያዎች እንደሚያሳዩት በከባቢ አየር ላይ ያለው የነፋስ እንቅስቃሴ ወይም ጄት ስትሪም ብናኙ እየገፋ ወደ ምስራቅ እየወሰደው ነው። በቀጣዮቹ ቀናት ይህ ደመና የኮሪያን ልሳነ ምድር እና ጃፓን እንደሚያዳርስ ይጠበቃል። የጃፓን ሜትሮሎጂ ኤጀንሲም ጉዳዩን በትኩረት የተከታተለ ሲሆን ለዜጎቹና ለአየር መንገድ ኩባንያዎች በቅድመ ማስጠንቀቂያዎች የዘጋጀ ነው። በተለይም ከምድር ገጽ ከ15 እስከ 18 ኪሎ ሜትር ከፍታ ላይ የሚገኘው ይህ ደመና የፀሐይን የመጋረድ እና የሰማዩን ቀለም የመቀየር ባህሪ ሊያሳይ እንደሚችል ተጠቁሟል። አንድ እዚህ ላይ መነሳት ያለበት ወሳኝ ነጥብ የህዝብ የጤና ስጋት ነው። ብዙ ሰዎች ይህ መርዛማ ጋዝ ጤናችን እንዳይጎዳ ይሆን ብለው ስጋት ገብቷቸዋል። እንደ ባለሙያዎች ገለጻ ብናኙ የሚገኘው እጅግ በጣም ከፍተኛ በሆነ የሰማይ አካል ላይ ስለሆነ መሬት ላይ ባሉ ሰዎች የመተንፈሻ አካላት ላይ ቀጥተኛና
አፋጣኝ ጉዳት የማድረስ እድሉ ዝቅተኛ ነው። ሆኖም ግን ጋዙ ከደመና ጋር ሲዋሃድ አሲዳማ ዝናብ ሊፈጥር ስለሚችል ይህ ዝናብ በሚዘንብበት ጊዜ በእርሻና በውሃ አካላት ላይ የተወሰነ ተጽዕኖ ሊኖር እንደሚችል ተገምቷል። በቀጣይ አሜሪካውያን የምስጋና ወይም የታንክስ ጊቪንግ ዴይ በሚያከብሩበት ዕለት ዶናልድ ትራምፕ በግል ማህበራዊ ትስስር ገጻቸው በሆነው ትሩዝ ሶሻል ላይ ያሰፈሩት ጽሁፍ ለስደተኞች እንደ መርዶ ነበር የተቆጠረው። ትራምፕ በግልጽ ቋንቋ እንዲህ አሉ። የአሜሪካ ደህንነት ለመጠበቅ እና ሀገሪቱ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እና ዘላቂ እገዳ ጥላለሁ። ጊዜያዊ እገዳ አልተባለም፣ ቋሚ እገዳ ነው የተባለው። ይህም ማለት ከአፍሪካ፣ ከላቲን አሜሪካ እና ከተወሰኑ የእስያ ክፍሎች ወደ አሜሪካ ለመግባት ማሰብ ህልም ብቻ ሆኖ ሊቀር ነው ማለት ነው። ትራምፕ ከአክለውም በፕሬዚዳንት ጆ ባይደን አስተዳደር ዘመን ወደ ሀገሪቱ የገቡ በሚሊዮን የሚቆጠሩ ሰዎች ላይ ወደኋላ ተመልሰው እንደሚመረመሩና ፈቃዳቸው እንደሚሰረዝ ዝተዋል። ይህ ንግግር እንዲሁ ለፖለቲካ ፍጆታ የተወራ ሲሆን በተግባር የተደገፈ እንቅስቃሴ መጀመሩን የሚያሳይ ምልክቶች አሉ። የአሜሪካ ዜግነትና ኢሚግሬሽን አገልግሎት ለ19 ለተለያዩ ዜጎችና ሰጥቶ ለነበረውን የመኖሪያ እና የስራ ፈቃድ እንደገና እንዲመረመር ትዕዛዝ አስተላልፏል። እነዚህን 19 ሀገራት እነማን እንደሆኑ ዝርዝር ባይገለጽም ትራምፕ የሶስተኛ ዓለም ብለው ከፈረጇቸው ዝርዝር ውስጥ የሚካተቱ እንደሆነ ግልጽ ነው። ዶናልድ ትራምፕ ይህን የጠበቀ ውሳኔ ለማሳለፍ በቂ ምክንያት አግኝቻለሁ ብለዋል። ለዚህ ውሳኔ እንደ ምክንያት ያቀረቡት በቅርብ በዋሽንግተን ዲሲ የተፈጠረው አንድ አሳዛኝ ክስተት ነው። ባለፈው ረቡዕ ዕለት ዋና ከተማ ዋሽንግተን ዲሲ ውስጥ አንድ አፍጋኒስታናዊ ስደተኛ ሁለት የአሜሪካ ብሔራዊ ዘብ አባላት ላይ ድንገተኛ ተኩስ ይከፍታል። በዚህ ጥቃት ሁለቱም ወታደሮች በከባድ ሲቆስሉ የአንደኛው ወታደር ሕይወት ወዲያውኑ አልፏል። ጉዳዩን ይበልጥ አነጋጋሪ ያደረገው የተኳሹ ማንነት ነው። ይህ ግለሰብ በአፍጋኒስታን ጦርነት ወቅት ለአሜሪካ ወታደሮች በአስተርጓሚነት ያገለገለ ለአሜሪካ ውለታ ውሏል ተብሎ በልዩ ክብርና ማጣራት ወደ አሜሪካ እንዲገባ የተደረገ ሰው ነበር። ዶናልድ ትራምፕ ይህንን አጋጣሚ እንደ ወርቃማ ድል ተጠቅመውበታል። ታዲያ እንዲህ በጅምላ ከሶስተኛ ዓለም የሚመጡት ምን ሊያደርጉ ነው የሚል ጥያቄ በማንሳት ነው ድንበሩን ሙሉ ለሙሉ ለመዝጋት የወሰኑት። ትራምፕ እንደሚሉት ከሆነ አብዛኞቹ ስደተኞች የሚመጡት ከሶስተኛ ዓለም ሀገራት ነው። ይህን ወንጀል ለማቆም ብቸኛ መፍትሄው ከዚህ ሀገራት የሚመጡትን ሰዎች ወደ መንገድ መዝጋት ነው ብለው ያምናሉ። በዲቪ በቤተሰብ ስፖንሰር ወይም በስራ ቪዛ ወደ አሜሪካ ለማቅናት ዶኩመንታቸውን አስተካክለው ቃለ መጠይቅ ኢንተርቪው የጠበቁ በሚሊዮን የሚቆጠሩ ሰዎች አሉ። የትራምፕ አዲስ መመሪያ ተግባራዊ ከሆነ የእነዚህን ሰዎች ተስፋ ገደል ሊገባ ይችላል። ምክንያቱም ትራምፕ ከሶስተኛ ዓለም ሀገራት የሚለውን ቃል ሲጠቀሙ እንደ ኢትዮጵያ ያሉ ታዳጊ ሀገራት በሙሉ በጅምላ ስለሚጠቀለል ቪዛ የመከልከል እድሉ እጅግ ሰፊ ይሆናል። ከ1980ዎቹ ወዲህ ታይቶ የማይታወቅ ሁኔታ አሜሪካ በመጪው ዓመት የምትቀበለው የስደተኛ ቁጥር ወደ 7500 ዝቅ እንደሚል መወሰኑ የዚህ ማሳያ ነው። የሚያስደነግጠው ነገር በአሜሪካ በሰላም ገብተው እየኖሩ ያሉትንም አይለቅም። ትራምፕ በግልጽ እንደተናገሩት ለአሜሪካ ጥቅም የማይሰጡ በሀገሪቱን የማይወዱ ወይም ከምዕራብ ዓለም ስልጣኔና ሴት ጋር የማይስማሙ ሰዎችን እየለቀሙ ከሀገር የማስወጣት እቅድ አላቸው። ይህ ማለት የግሪን ካርድ ወይም የመኖሪያ ፈቃድ ቢኖሩትም በማንኛቸውም ሰዓት የኢሚግሬሽን ፖሊሲ ሊያንኳኳ ይችላል ለማለት ነው። በወንጀል ውስጥ የሚሳተፉ ወይም በብሔራዊ ደህንነት ስጋት ናቸው ብለው የሚያምኑባቸውን ሰዎች ዜግነታቸውን የመክፈፍ መብት እንዳላቸው ነው። አሜሪካዊ ዜግነት ያገኘ አንድ ትውልድ ስደተኛ በወንጀል ከተጠረጠረ ወይም አመጣጡ ላይ ጥያቄ ከተነሳ ፓስፖርቱ ተነጥቆ ወደ መጣበት ሀገር ሊባረር የሚችልበት የህግ አግባብ በትራምፕ አማካሪዎች የተጠና ነው። ይህ አካሄድ ቀደም ሲል በአሜሪካ ታሪክ ያልተለመደና ህገ መንግስታዊ ጥያቄዎችን የሚያስነሳ ቢሆንም ትራምፕ ግን አሜሪካ መጀመሪያ በሚለው መርህ ማንኛውንም እርምጃ ከመውሰድ ወደኋላ እንደማይሉ እያሳዩ ነው። በአሜሪካ ህልም ተስፋ የጣሉ በተለይ ከደሃ ሀገራት የመጡ ወገኖች አማራጭ መንገዶችን ማየት ወይም ያለውን የጠበቀ አሰራር በጸጋ ከመቀበል ውጭ አማራጭ የሌላቸው ይመስላል። የአፍጋኒስታን ክስተት እንደ ምሳሌ በመውሰድ በጅምላ ሶስተኛ ዓለም ላይ የተጣለው እገዳ ዓለም አቀፍ የሰብአዊ መብት ተቋማትን እያስቆጣ ቢሆንም የትራምፕ አቋም ግን የጸና ይመስላል። የያዝናቸው ዜናዎች እነዚህ ነበሩ። በቀጣይ እንደዚህ አይነት መረጃዎች እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ